መርካቶ ቲዩብ። ሰላም ውድ ተመልካቾቻችን፣ ይህ መርካቶ ቲዩብ ነው። በዚህ ቲዩብ በሀገራችን ያለውን የገበያ ሁኔታ የምንዳስስ ሲሆን ከትንሿ የቤት ዕቃ ጀምሮ እስከ ትልቁ ሪል ስቴት ድረስ እናስቃኛችኋለን። ቪዲዮዎችን ስለቅ በቶሎ እንዲደርሱት ሰብስክራይብ አድርገው የደውል ምልክቷን ይጫኑ። ቪዲዮውን ከወደዱት ላይክ በማድረግ ያሳውቁን። አስተያየቶቻችሁንና በሚቀጥለው ቪዲዮ ዋጋ እንድንጠይቅሎት የሚፈልጉትን ነገር ኮመንት ያድርጉልን። ለዛሬው የቤት ዕቃዎች ዋጋ ዝርዝር ይዘን ቀርበናል። መልካም ቆይታ። አለ እንዴት ነሽ? ተመስገን። እንዴት ነሽ? ያ ብዙ የኤሌክትሮኒክስ ምርቶችን ያዝነው እኛ ማብሰያዎችን በትልቁም በትናንሾችም ቀረብ ነው። እነዚህ የምታያቸው በትልቁ 2 ኤሌክትሪክ እና 2 ጋዝ ያላቸው እና ትልልቅ ኦቨን ያላቸው እቃዎች ናቸው። ብራንዳቸው ሉክሴል ይባላሉ። የቱርክ ብራንዶች ናቸው። እዚህ ኢትዮጵያ ውስጥ የሚገጣጠሙት ዋጋቸው 7980 ብር ነው። ቆንጆ ዋጋ ነው። በጣም አላቸው ታይመር አላቸው። እንደዚህ ያው በሉክሴል ሆኖ በዚሁ ሳይዝ 60 በ60 ሳይዝ 2 አይነት ነው። ታይመር ያላቸው ነው፣ ታይመር የሌላቸው። ታይመሩ ምንድነው የሚጠቅመው ብትይኝ ኦልሞስት ኦቨን በከፈትሽ ሰዓት ላይ በሰጠሽው ደቂቃ ሰርቶ ራሱ ሎክ ማድረግ ያረጋጋል ማድረግ ይችላል። እነዚህ ታይመር የላቸውም። ኦልሞስት ሌላ ብራንድ ናቸው። እነዚህ ኳንተም ይባላሉ። ኦልሞስት የአንድ ሀገር አክሰምብልድ ነው። ከአንድ ሀገር ነው የሚመጡት። አሰምብል የሚደረጉት እዚህ እንዳልኩሽ ቅድም እዚህ ነው የሚደረጉት። እነዚህ ታይመር የሌላቸውና የብራንድ ስም እንጂ እንትናቸው ስራቸው ተመሳሳይ ነው። ኦቨን አላቸው። 2 ጋዝ 2 ኤሌክትሪክ አላቸው። ዋጋቸው ትንሽ ይለያያል። 6380 ብር ነው። የዋጋ ልዩነት የሚያመጣው እነዚህ ታይመር ስላላቸው፣ እነዚህ ታይመር ስለሌላቸው የተወሰነ ዲፈረንስ አለው እንጂ የኳሊቲ ልዩነት የላቸውም። ሌሎቹ ትናንሾቹ ኦቨኖች ናቸው። ልዩነት ብዬ ላስምቸው ነገር ምንድነው? እነዚህ በትልቁ ሆኑ፣ እነዚህ በትናንሾቹ ሆኑ። ሌላ ልዩነት የላቸውም። እነዚህ ጋር የምታያቸው 2 ኤሌክትሪክ 2 ጋዝ እና ከላይ ከስር ያሉት ኦቨኖች በትንሹ ተሰርተው መጡ። ከላይ ስቶቭ አላቸው። ሳይዛቸው አነስ አለ። ከስር ኦቨን አላቸው። ሌላ የተለየ ነገር የላቸውም። እነዚህ የምታያቸው ቅድም ባሳየዎች ማለት ነው። እነዚህ ኦቨን አላቸው ከስር፣ ከላይ ስቶቭ አላቸው። ኦልሞስት ማብሰልም ከላይ እንደ ስቶቭ መጠቀም ይቻላል። ማነሳቸው እንጂ ተመሳሳይ ናቸው። ከነዛ ጋር ሊለይ ይችላል የምንለው ዕቃ ነው። ከላይ ስቶቭ የለውም። ኦቨን አለው፣ ማብሰያ አለው። ዋጋውም ትንሽ ዝቅ ይላል። አብዛኞቹ አንዳንዶቹ ስቶቭ ያላቸው ገዢዎች ይመጣሉ። ስቶቭን ሳይሆን ኦቨኑን ፈልገው ኦቨኑን ብቻ መጠቀም ይችላሉ ማለት ነው። 1930 ብር በጣም ቆንጆ ዋጋ ነው። በጣም የቅናሽ ዋጋ ነው። ኦልሞስት ይሄኛው 2780 ነው። ከላይ ስቶቭ አላቸው። እነዚህ የ1000 ብር ምናምን ልዩነታቸው። ስቶቭም ኦቨኑም አንድ ላይ መጠቀም የሚፈልግ ገዢ ይሄን መጠቀም ይችላል። ስቶቭ ያለው ቤቱ ደግሞ ኦቨኑን ብቻ መጠቀም ይችላል በምርጥ ዋጋ ማለት ነው። ከነዚህ ትናንሾቹ ፕሌቶች ሆት ፕሌቶች ይዘናል። ባለ ሆት ፕሌቶች ደግሞ እነዚህ ናቸው። ትንሾቹ እነዚህ ባለ አንዶቹ እነዚህ ናቸው። ዋጋቸው በጣም አስገራሚ ዋጋ ነው። 350 ብር ነው። እነዚህ ደግሞ በትላልቆቹ 630 ብር ነው። ባለ 2 አይነት ናቸው። ሁለት ዓመት ዋስትና እንሰጣለን ለእቃችን። እዚህ ስለሚገጣጠምም ያው የልምድም ልውውጥ ስላለ አብዛኞቹ ገጣጣሚዎችም ችግር ስለማይኖር አሁን ዋስትና ለመስጠትም ደፍረዋል። የኛ አክሰሰሪ ገጣጣሚ ፋብሪካችን ማለት ነው። አብዛኞቹ ያኔ ቀጥታ ስለሚመጡ ስለነበረ ድፍረትም አይኖርም 2 ዓመት ለመስጠት። አሁን ግን እዚህ ፋብሪካው እንጂ ስለሆነ 2 ዓመት ዋስትና ይሰጣል። 2 ዓመት ብዙ ጊዜ አይሰጥም። 1 ዓመት ነው የሚሰጥ። ብዙ ብራንች አለን። ከ5 እስከ 4 በላይ አለን። የመጀመሪያው ሴንቸሪ ሞል ላይ ጉድ ሾላ አለ። ከዛ ወደዚህ ዝቅ ስትሉ ደግሞ መገናኛ ዘፍመሽ ላይ አለን። ወደ ፒያሳ ከመጣችሁ ፒያሳ አራዳ ላይ አለን። ከፒያሳ ዝቅ ካላችሁ ደግሞ ካቴድራል ወይ ላንጻ አጠገባለን። ባላችሁበት እንደርሳለን። ስልክ ቁጥርም አለን። ቴክኒሻሎቻችን መጥተው ማገልገል ይችላሉ። ማንኛውንም ሰው ኦልሞስት ትእዛዝ ካለ ክፍለ ሀገርም ካለ ሴልስ ማናጀር ስልክ ቁጥሮች አሉ። በየአድራሻው ይደርሳል ብለን እናስባለን በጥሩ ሁኔታ ማለት ነው። ፎቶማክ ትሬዲንግ ካላችሁ ፎቶማክ ትሬዲንግ ብላችሁ ከመጣችሁ ወይ ደግሞ በሉክሴል ስም ሉክሴል ፎቶማክ ትሬዲንግ ወይም ዌስት ፖይንት ካላችሁ ይመበት አለን በየቦታው። መልካም ጊዜ። ስሜ ተመስገን ይባላል። እኛ ብዙ አይነት ምርቶች አሉ። ቴክስታይል ማለት ኤሌክትሮኒክስ አሉ። እዚህ ጋር የምታያቸው ኤሌክትሮኒክስ ኦቨኖች ናቸው። ሲሊንደሮችም አሉ በጋዝ የሚሰሩ ማለት ነው።
በጋዝ የሚሰሩ ባለ 4 እና ባለ 3 አሉ። ባለ 4ቱ አውቶማቲክ ነው ራሱ የሚለኩስ ሲሆን ባለ 3ቱ ደግሞ በላይተር የሚለኩስ ነው። ኦቨኖች ደግሞ ሁለት አይነት ኦቨኖች አሉ። ስቶቭ ያላቸውና ስቶቭ የሌላቸው። ማቴሪያላቸው የሚመጣው ከቱርክ ሲሆን የሚጋጠሙት እዚህ ነው። አሴምብል አድርገው ማለት ነው። ለእያንዳንዱ አንዳንድ አመት ጋራንቲ እንሰጣለን። ቢበላሽባቸው ማቴሪያሉ ስለሚገኝ ጥገና እናደርግላቸዋለን ማለት ነው። ስቶቭ ያላቸው 3000 ብር ሲሆን ስቶቭ የሌላቸው ደግሞ 2300 ብር ናቸው። የሲሊንደሮቹ ደግሞ 1250 ብር እና 1900 ብር ነው። ሂተሮች አሉ። አዎ ሂተሮቹ ቤት ማሞቂያዎቹ ባለ 850 አለ 1500 ብር አለ። ይሄኛው በጨረር ሲሆን ያኛው ፋን ነው። እንደ ፋን አሁን ለምሳሌ ይሄኛው ለአንድ ትልቅ ቤት የሚባለው በቂ ነው በጣም ለምን መቀነሻም አለው። እስከ 3 ነው ያለው። 3 ላይ ስታደርጊው በጣም ሙቀት ስላለው 1800 ዋት ነው ያለው። እስከንሹ በጣም ለአንድ ቤት በቂ ነው ነገር ነው ያለው። ትልቁ 3000 ዋት ነው ያለው። በጣም ብዙ ትልቅ ነውና የራስሽ ቴምፕሬቸር እየጨመርሽ ነው የምትሄጂው። እሱ እየጨመርሽ ስትሄጂ እያሞቀልሽ ይሄዳል ማለት ነው። ሱቃችን ቦሌ ፍሬንድሺፕ ላይ ነው። እዛ ላይ ስትመጪ በማንኛውም ታይም ላይ ታገኛለሽ። ግን ከባዛር በኋላ ባዛር ላይ ስለምንገባ እዚህ ሚኒየም ስላለ እንዳለ የሚሰሩ ሰዎች እዚህ ናቸው ያሉት። ስልክ አለን። ስልካችን 0931 56 35 19 ሲሆን ቴክስታይል ኢብራሂም ቴክስታይል ነው የሚለው። ቱርክ እቃዎች ነው ያሉት። እዛ ስምቶ ማንኛውም ፈት እናስተናግዳቸዋለን። መልካም መስጊድ ማኑዋል ሚክሰሮችና ማኑዋል መፍጫዎች ናቸው። ሁሉንም ስጋ፣ ካሮት፣ ሁሉንም ቬጂቴብሎች ይፈጫል። ስጋ ይፈጫል። ማኑዋል ነው። በእጅ ብቻ ነው ገመዱን በመጎተት መፍጨት ትችላለሽ። ይሄ ደግሞ ለእንቁላል ለበሶ ምናምን መምቻ ነው። ማኑዋል ሚክሰር ያ ጁስ ይሰራል። ማንኛውንም ድንች፣ ካሮት፣ ዝኩኒ ሁሉንም ይፈጫል። ያደቃል። በደንብ ካደረግሽው ከዚህ በላይ ያደቅልሻል። እሱ ግን ጀስት ለማሳየት ብቻ ስለሆነ እንደዚህ ገወረድ ጎረድ ያደረገው። እነሱ ባዛር ሲመጡ ብቻ ነው የምታገኘው። የህንድ ቃና ሜዲን ኢንዲያ ነው። እዚህ ሲመጡ ነው ማግኘት የምችው። ባዛር ሲኖር ከዚህ በኋላ ለፋሲካ ማለት ነው ያ ማግኘት ትችላለሽ። ኢንዲያ ባዛር ሾፖቹ ጋር ማግኘት ትችላለሽ ማለት ነው። ምንም አይነት ዋስትና የለውም ከተበላሸ። እንደዚህ ማለት ይሄን ያህል የሚያሳስብ ነገር የለውም። አሪፍ እቃ ነው፣ ትጠቀሚበታለሽ። ግን ይሄን ያህል ረጅም ጊዜ የምትጠቀሚበት እቃ አይደለም። በእርግጥ አንዱ እቃ 250 ነበር እያለቀ ስለሆነ ግን 200 የተሸጠ ነው። ይህ መሰል ቪዲዮችን ለማግኘት ከፈለጉ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ላይክ፣ ሼር፣ ኮሜንት በማድረግ የዩቲዩቡ ቤተሰብ ይሁኑ። ለዛሬው ሰላም።